ሰላም ጤና ይስጥልን የኛ እይታ ተመልካቾቻችን እንደምን ከርማችኋል? ይህ ስለ ማህበራዊ ጉዳይ ስለተለያዩ ጉዳዮች የምንወያይበት የምናወራበት የኛን እይታ የምናይበት ፕሮግራማችን ነው። እኔ ትዕግስት እሙ ሳምሪ ገኒና ወይና ሆነን አንድ ላይ እናቀርብላችኋለን። መልካም ጊዜ ከኛ ጋር እንድታሳልፉ እንጋብዛችኋለን። እንደምን ከርማችኋል? ሰላም ናችሁ አይደለ? አለን። በዓል እንዴት ነበረ? መስቀል እንዴት ነበር? እውነት ነው። በዛ ጫፍ ብሎ እያየን እንደሆነ መስቀል በጣም ወራጅ ሀገር ከማን መጣ ነው። እኛ ቤታችን ነው ጉራጌ ይቻላል እኮ ያው ባህሉን ማምጣት ነው ወደዚህ አይደለም። ደግሞ ያው የምታወቀው ያው ከአንዱ ጉራጌ ጋር አንዱ ያው የጅማ ናት። እኛም ብዙ ጊዜ ብታሳየን ቡና አለው። ስለዚህ ክትፎን አላየንም እያልሽ እንዴ? ክትፎ ሰሞን እኮ ነው። ሰሞኑን በቃ በክትፎ አልቀናል እና ቅቤ እንደ ወዙ እኮ እሱ እኔ እኮ ያልኩት ፀጉራችን እንኳን መሰሪያ ጊዜ እስክናጣ እየዘብስና እውነት ነው። በዚህ ሳምንት ጥሩ ጊዜ አሳልፈናል። ትንሽ ቆየትን ብለን ነበረ ፕሮግራማችንን ለማቅረብ ያው ሲዝንቱ እናድርገው ብለን ነው። በዚህ ሳምንት ግን እኔ በጣም ያዘንኩበት አንድ አርቲስት አርፋለች እና በጣም ነው ያዘንኩት እውነት ለመናገር። በቃ የድሮዎቹ በጣም ጥበበኞቹ የደስታዎቻችን እኔ በበኩሌ በጣም ነው የምወዳት። በጣም ነው የምታዝናናኝ የነበረው እና ፍሬህይወት ባህሩ ነፍሷን ይማርልን፣ ነፍሷን በገነት ያኖርልን፣ ለቤተሰቦቿን መጽናናትን ይስጥልን፣ ለምናደንቃት ለኢትዮጵያ ሕዝብ ሁሉ መጽናናትን ይስጥልን። አሜን አሜን። እና እነሱን ስናስብ በጣም ደስ የሚል ጊዜ ነበረ። በፊት ጥበብ እነሱ አሁን እንኳን ሚዲያ ላይ እንኳን ሲቀርቡ በበዓልም በምንም ተጋብዘው ሲቀርቡ በጣም ደስ የሚል እንትን ነው የሚያቀርቡት። ይሄን ካነሳን አይቀር እስኪ ምን አሰብኩኝ እኔ ስለ በፊት ሙዚቃዎቻችን ብናነሳስ እንደው በእኛ እይታ የታየት ብናረጋቸው ብናስታውሳቸው በጣም ስንት አይነት ትውስታ ልትኮረኩሪ ነው። ስንት አይነት ትዝታ ያለ ቀዝቀሽ እና በፊት አስተውላችሁ እንደሆነ ማስታወቂያ ሁላ በቃ ኢንተርቴን የሚያደርግ ነበረ። እኔ አሁን በጣም ማስታውሰው የኢኮኖሚ ዋልታ ቡና ቡና እኔ እሱ ነገር ትዝ የሚለኝ ነገር ወደ ትምህርት ቤት ለመሄድ ድሮ ማለት ነው። በቃ ልክ እሱ ካለ ትምህርት ቤታችንም ቅርብ ነው። ሩጫ ነው በቃ እንደ 2 ሰዓት ሆነ 2 ሰዓት ልክ 2 ሰዓት ላይ ይሄ ሲጀምር በቃ ትልቅ ትውስታ ነው ያለኝ። ሩጫው በቃ ትምህርት ቤታችን ለመድረስ ማለት ነው እንዳይዘጋብን እና እውነትሽን ነው። ጥሩ ትውስታ ነው ያለኝ። ጥሩ ሀሳብ ነው ያነሳሽው። እኔ በነገራችን ላይ ያው እንደምታውቁት የቅርብ ሰዎች እንደምታውቁት በጣም የኦልዲስ አድናቂ ነኝ። እንኳን ያሳለፍኩበትን የኔን እድሜ ይቅርና ኦልዲስ በጣም አድናቂ ነኝ እና እውነት ነው ስለ በፊት ዘፈኖች ቢወራ በጣም በደስታ ትውስታ ከማንጎርጎር ጋር ነው እናንጎራጉረዋለን። እኔ ደግሞ በተለይ ህብረት ትርኢት ሲጀምር የሚያቀርበው ክላሲካል በጣም ነበር የሚስበኝ። በሳምንት አንድ ያለበት ህብረት ትርኢት በናፍቆት ነበር። በሳምንት 2 በሳምንት ቅዳሜና ማክሰኞ እኮ ድጋሚ ነው። ቅዳሜ ነበረ ቅዳሜ ከዛ ማክሰኞ ድጋሚ ነው። ከመውደዷ ትኑራት እያንቀላፋ ነው እንኳን ቢሆን ብድግ ብለን እሱና ቃላችን ስንት ፍራሽ ብዙ ትዝታዎች ሙዚቃዎችን እንድናዳምጥ ያደረገን ፕሮግራም ነበር። ቲቪ 120 እኔ ደግሞ ትዝ የምትለኝ ማናት የምትሽከረከረው ማናለሽ ማለች እና እንግዲህ ማለትሽ ነው። ህዝብ ለህዝብ ላይ ህብረት ትርኢት ላይ ሁሌ አቀርባለሁ።
እና የድሮ ሙዚቃዎች በጣም ግጥማቸው ራሱ እኮ የተለየ ነበር አይደል? አይሰለችም። የዘጠናዎቹ ያው እኛ ዘጠናዎቹ ብለን እናደንቃለን። ከዛ በፊት የነበሩት ደግሞ አቀራረባቸው ራሱ በጣም ለየት ያለ ነበር። የምናደንቅበት መንገድ እሱ ራሱ እንደነገርኩሽ የዘጠናዎቹ ነኝ። በዘጠናዎቹ ብዙ አሳልፈናል። እነ ትዕግስት፣ ታምራት ደስታ፣ እነ ጎሳዬ፣ ቴዲ አፍሮ፣ ለማልማሽ ስንት ትውስታ አለ እና ብዙ አሳልፈናል። ግን ከዛ በፊት የነበሩት የነ ሂሩት እውነት ነው። እነ ሂሩት ስትይ አሁን እኔ አንድ ዘፈን በጣም አስታውሳለሁ። ሁለት ሆነው እየተቀባበሉ ካሳሁን ገርማ ሞገስ ኧረ ንካው 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 ግጥሙ ቢገጥም አንድ ባይገጥም አንተ ምን ቸገረ ምናምን እሱ ደግሞ አይገጥም አንቺ ምን ቸገረሽ ኧረ ንኪው 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 ባንገትሽ። እስቲ ግን ይሄን ንካውና ንኪው የዘመኑ ልጅ ደግሞ ክሊክ ክሊክ በሚለው ሊቀየር ይችላል። እስቲ ዳይሬክተራችን እስቲ ሙዚቃ ጋር ዘንስ ያለ አይገጥም አንቺ ምን ቸገረሽ ኧረ ንኪው 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 ባንገትሽ እንጂ ግን በጣም ለዛ አለው። አይሰለችም። በጣም ለዛ አለው። ግን ደስ የሚለኝ ነገር የሚገርምሽ እኛ አይደለንም የዘጠናዎቹ የአሁን ትውልዶች ራሱ በጣም ኦልድ አድናቂዎች ናቸው። በቀለና ማሚቴስ ማሚቴ አንቱ ማንዶዬ ነው። ግን አይታችኋል ማለት ምክርም ሰጪ ነው፣ አስተማሪ ነው። ይሄ ዝም ብለሽ በቃ ሆይ ሆይ ብለሽ ሰምተሽ የምታልፊው በሳምንቱ ምክረሽ አይነት አይደለም። ከውጭ አንጻርም ከምንም አንጻር በቃ ጥሩ በዛ ዘመን ተግባብተን እኔና ባሌ ከተግባባን ሻይ ቡና ይበቃል ለመተዋወቁ ብሎ ማህበረሰቡን ለማስተማር የሄዱበት መንገድ ራሱ በጣም የሚደነቅ እና የድሮ እኔ በዛ ሰዓት ራሱ እንደዚህ አይነት ነገር ተቀብሎ ራሱ እንትን ማለቱ በጣም ይገርማል። የከሌን ሰርግ በልቼ የከሌን በሚባልበት ዘመን ማለት ነው። እና ጥሩ ነው፣ አስተማሪም ነው፣ አዝናኝም ነው። ብዙ አዝናኝ ነገሮች አሉ የድሮ ሙዚቃዎች። እኔ አሁን ስሰማቸው ራሱ ምንም በቃ ራሱ ድራማዊ የሆነ ነገር ነው። ድራማዊ ዘውግ ነገር አላቸው እና በጣም በቃ የሚረሳ ነገርም አይደለም። በጣም እኔ ያው መልካሙ ሰበጀ ያቺ ቻው ቻው የሚለው በብላክ ኤንድ ዋይት ህብረት ትርኢት ደህና ሁኚ ፍቅር። ታዲያ ትንሽ ደግሞ ስንል ሰመመንን ስናነባት የመልካሙ አረመና ባይኔ ብቻ ያየ ወንዳመት ወደድኳት። አይገርምም? ግን በአይኑ ብቻ እያየ አንድ አመት ነው። በጣም ነው አይናፋር ሆነ እኮ አይናፋር አይ እንዴት ነው ደርባባው ሳትናጣት በቁም ነገር እሷም ቃል አይወጣ
ግን ትንሽ ይዘት ለይቷልና ያኔ የነበረ ፍቅር አንደኛ ቴክኖሎጂ የለም እንደ ልብሽ አታወጪው ነበር። ሁለተኛ በደብዳቤ ነው ደብዳቤ በዛ ደብዳቤ የሰገጤ ሊባል ዘፈን መገባበስ ምናምን እንዴ አሁን የለም። አሁን ያለ እንዴ በሬዲዮ የሬዲዮ የዘፈን እኔ ማስታወሻው እኔ ደግሞ ተመርጦልኝ ነበር። ተመርጦልሽ ነበር? ምን የሚለው ታስታውሻለሽ? እረስቸዋለሁ ግን ተመርጦልኝ ነበር። በሬዲዮ ስትሉ በዚህ አጋጣሚ ፍቅር እስከ መቃብር በጣም ነበረ። በስመ አብ ወወልድ ወመንፈስ ቅዱስ ማታ ማታ ላይ ሁሉ ጊዜ በቃ አሁን ድረስ እስቲ ትዝ ይለኛል። የሚገርማችሁ ሙዚቃው እኮ ነው አንደኛ መግቢያው ራሱ ሙዚቃው እንድትረሺው አያደርግሽም። እንደገና እነሱ ተራኪዎች ወጋየሁ ንጋቱና ማናት ወጋየሁ ንጋቱ ሲተርክ በቃ ውስጥ ገብተሽ ልክ እዛ ውስጥ ቆመሽ እነሱ እንትን ሲሉ የምታያቸው ነው። ህይወት ነው የሰጠው። በጣም አራት ያዳምጫለሁ ትረካውን ብቻ በጣም ነው በቃ ኢንተረስቲንግ የነበረው። አይ እንዴ የወዲያነሽ በጣም አሪፍ ወንጀለኛው ዳኛ እነዚህ ሁላ በሬዲዮ የነበረው ክላሲካላቸውን ራሱ አረሰውም። የሚገርምሽ በጣም ኢንተረስቲንግ ነበር። ደስ የሚመስጠንን አንዳንድ ዘፈን እናንጎራው ቲጂ በድምጽ በነገራችን ላይ ተመልካቾቻችን ከቲማችን ድምጽ የመሞከር እንትን አላት። ቲጂ አንድ እስኪ እኔ በጣም የወደድኩት አዳምጣለሁ። እኔ የድሮ ሙዚቃ በጣም ነው የማዳምጠው እና ግጥሙ ደስ ያለኝን ግጥሙ ልበልላችሁ። ድምፁን እንኳን እና ሲጀምር እና እጅሬ ብሎ ነው የሚጀምረው። ያው በመሀል ያስገባልናል ዳይሬክተራችን እንሰማዋለን እና እስኪ እንመካከር መንጋ ወንደላጤ ትዳር ይሻለናል አንሁን ወጣት ከዛ እጮኛ እያረግን ምንድነው እጮኛ እያረግን ወይ ላናገባቸው እህቶቻችንን አንፈልግባቸው ልጃገረዶችም ክፉ አላችሁ ለገንዘብ የምትከዱ ቃል እየገባችሁ ይልና አውቀዋለሁ ጸጉርሽ ወረደ በሽንጥሽ በረድሽ ብርሶችሽ ብርቱካን ከሴቶች መካከል አሉ ክፉ ጥቅስ አድርጎ በመንገድ ላይ ሲያልፉ ውበታቸው ኃይል ያጠፉ ወንዱን አሻንጉሊት ዘመን ተሻጋሪ የበለጠ አሁን ላይ ላለው ትውልድ በጣም አስተማሪ ነው። ምክንያቱም ድሮ በጣም ቤተሰብ ትፈሪያለሽ፣ ይበል ጓደኛ ትፈሪያለሽ፣ ብዙ ነገር። አሁን ቤተሰብን የምትበቂበት እናት አባት የሚናቅበት ብዙ ነገር እንደመሆኑ ይህ ነገር ለዚህ ትውልድ ለዚህ ዘመን በጣም አስተማሪ ነው። ደግሞ በጣም ደስ የሚለኝ መስሪያ ቤት ገብቼ ካለቃይ ጋር ዋልኩኝ ተጣልቼ ማክሰኞ ዕለት ሚስቴ ሆስፒታል ሄዳ መንታ ልጆች ወልዳ ብቻ ስለጋቻ ያራስ የመጣውን ጠጅ ጢምቢራ እስኪዞር ኮመኮምኩት እንጂ ሐሙስ ደግሞ ካለቃው ጋር እንደዛ ነው። ከእሑድ እስከ እሑድ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። ነፃነት ነው ደስሰ ነሽ በቀለ ለማህሙድ በቃ እናስከበደ ያራ የትም እስኪ ታስታውሳለን እንጂ እስቲ ወይ
ብዙ ትውስታ አለ። አሁን የናስቴር እኮ በነገራችን ላይ 80ዎቹ ናቸው። አስቴር እኮ ነጠላሁን ማህሙድን ጨምሮና 80ዎቹ ናቸው። 90ስ ፒፖሎች ታምራት ጎሳዬ ዲያፍሮ አንጋፋዎቹ ስንቱን ደጅ ልጥና ለማለት ይዤሽ እስክነጉድ የሺህ ሐረጊቱን በጣም ነው የምወደው። ደግሞ እውነተኛ ታሪክ ነው ስለተባለ መጽሐፉንም ስላነበብኩ ስንቱን ደጅ ልጥና ልማለድ ይዤሽ እስክነጉድ የሺህ ሐረጊቱ ስሜ ፍቅሬ የኔ ዘረ ብዙ በጨረቃ የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጥና ልማለድሽ ይዤሽ እስክነግድ አምቃለሽ አስረጃቸው ውስጡን ዘርዝረሽ ፍቅሩ አስጨንቆኛል መሄዴ ነው እወቁት ብለሽ የሺህ ሐረጊቱ ይበቃል የኔ ዘረ ብዙ ደግሞ የራስሽ እንደምታውቁት የአስቴር ከበደ አድናቂ ነው እና ከአስቴር ከበደ ትንሽ ላንጎራጉርላችሁ። እንዲህ ነው ጉብል እንዲህ ነው ልጅ ልብ ያገኘ ሰው ያላማላጅ ናግባ በሉት ቆሟል ከደጅ እንዲህ ነው ጉብል እንዲህ ነው ልጅ እንዲህ ነው ጉብል እንዲህ ነው ልጅ እሱን ሲል አካሌ ደግሞ ተስለካለፈ ደከመ ደግሞ አገር ዋለለ ስከተለዋል አካሌ ዛለ ተኝቼም በልባው የምሱ ነው መላክ ጠሩ መፍቱ ምንድን አገባውታ በጣም ማስታውሰው የታምራት አንለያይም የሚለው በጣም ነው የምወደው። ደግሞ እስኪ ሳንድ አንጎራጉረን አንለያይም አይዞሽን ጀምር ምን አለበይ ሰርቄሽ ትሂድ ሌሊቱን ከሳችን ትውስታለሽ መስኮቱን ሰርቄሽ ልሂድ ሌሊቱን አንቺም ለኔ አብረሽ ሙተን ሚለን የለም የፈለገው ይምጣ ሰርቄ ልውሰድሽ አታብዥብኝ ጣጣ ታዲያ እስከ መቼ ተነፋፍቀን ልውሰድሽ በዋንዴን ልውሰድሽ እንግዲህ ሙዬ ይህንን በመስኮት ጠፍቼ የሚለው እንኳን ለእኔ ቢሆን ቀሰቀሹ። ያው እንግዲህ እሱን እንግዲህ በመስኮት ጠፍተን ነው አሁን ይኸውልሽ ለ30 ምናምን ዓመት አብረን የቆየ ነው። በመስኮት በመጥፋት ነው።
እና ስለዚህ ለኔ ይሆናል ማለት ቤት አልናስወጣም ብለው ልጅነት ነው። አይ እሱ እንኳን ጋብዞኝ ሳይሆን አሁን ስታነሹ በቃ ያንን ሞመንት አስታወሰኝ እንጂ እሱ እንኳን ሌላ ነገር ጊዜ ምክር ሰጪ ሙዚቃዎች ይወደኛል አውቅም ገንዘብ ያሞኘኛል ይመጣል ያቅፈኛል ወደድኩሽ ሲል በፊትሽ ይጨንቀኛል ሊከተለው ሳስብ ጊዜ ወረት ፍቅር ትዝ ይለኛል እስከ መጨረሻ አትኩሬ ብመረምር ይሻለኛል። ዘመን ላይ ያወራት ስለሆነ እንጂ እና ደግሞ እኔ ቴዲ አፍሮን ለማልማሽ በሚለው ነው መጀመሪያ ውስጥ የገባው። ሔዋን እንደዋዛ ምናምን እና አቡጊዳ የመጀመሪያ ለማልማሽ እኔ አንቺን ፍቅሬ ብዙ ነው ሚስጥሬ ቢከፋኝ ሞዴል ቢረባው አላማሽም ለሰው የሚለው ትልቅ ያው የፈለገ ብታስጨልባበሳችኝም እችማረኝም እኮ ነው እንዴ ይረሳል። በጣም ልዩ ጊዜ ነበረ። እያንዳንዱ ሙዚቃ የራሱ የሆነ ትውስታ ጥሎ ነው የሚያልፈው እና ደስ የሚል ጊዜ ነበረ። ደስ የሚለኝ ግጥሞች ነበሩ ድሮ እንትን ላይ ሚኒ ሚዲያ ላይ ምናምን ከአያቴ ይቀበልና እዛ ላይ ያቀርበው ነበር። ሚኒ ሚዲያ ምናምን እሳተፍ ነበር። እነዚህ ግጥሞችን የድሮ ሰው ግጥሞች ብዬ መልካቸው ነበሩ አያቴ የሚነግሩኝ ማለት ነው። እና እስካሁን አረሳቸውም፣ ደስ ይሉኛል። ምን መሰለሽ ለቀይ ሰው ቢሉኝ በርበሬ በላሁኝ፣ ለጥቁር ሰው ቢሉኝ አሻሮ በላሁኝ፣ ምነው ለቀይ ዳማው መድኃኒት አጣሁኝ፣ ያመኝና በሽታዬ ሲያቆራል ጸቅ ያረኩት እንደሆን በሽታዬ ጥቁር፣ እኔ መሄዴ ነው ያሉትን ይበሉ፣ ጥቁር ገብስ ያለቀ ለፍቅር እያሉ። አሁን ይሄ ለጥቁር ነው ማለት ነው። እንደዚህ አይነት ግጥሞች ብዙ ነበሩና በጣም ነው ደስ የሚሉኝ። አሁን ሳስታውሳቸው ድሮ ሚኒ ሚዲያ ላይ የምሳተፍባቸው ናቸውና እንደዚህ የድሮ ሰው ግጥሞች በጣም ነው ደስ የሚሉኝ እና ዘመን የማይሽራቸው ናቸው። አሁን እንደተባለው በዘፈንም በግጥምም በድራማም በመጽሐፍ ሁሉንም ብታዩ በጣም ነው ደስ የሚሉኝ። በጣም መቼም ዘመን የማይሽረው መጽሐፍ ያው በጣም በወቅቱም በዚህ ቴክኖሎጂ ስለተሰፋ ሰው የማንበብ ቻንሱ ሰፊ ነበር። ረጅም ጊዜ ይፍራውን ያንገርሽ ከረምቱላ ተከራይተን ነበር ሁላ የምናነበው። የምናየው ነገር የለም ነገር የለም። አሁን በጆሮ ምን አለ ብቻ አሁን ይልቅ በፊት ኢንተርቴንመንት ነበር ማለት አሁን ይሄ ዘመናዊነቱ ምናምኑ በቀላሉ ሁሉን ነገር ስለምናገኝ ነው መሰለኝ ቶሎ ይሰለቸናል። ብዙ ነገር የምናይበት በአጭር ጊዜ ቲክቶክ ላይ ዩቲዩብ ላይ በአጭር ጊዜ ቶሎ ብዙ ነገሮች የምታይበት ነገር ከዛ ሾርት ሞኖር የሆነ አንድ ሁለት ደግሞ የሚገርምሽ ቲክቶክ ላይ ሞባይል ላይ ምናምን ስታይ ሴቭ ማድረግ ወይ ዳውንሎድ ማድረግ ቻንስ አለሽ አይደል? አይምሮሽ ውስጥ ማቲቭ ነገር የለም። ወዲያው በቃ እዛ ይቀመጥልኝ አገኘዋለሁ ብለሽ ስለምታስቢ ላይ ነውና ወይ ያው ምንም እንዴ ሙዚቃ ራሱ እኮ ሲያቀርቡ በቃ መድረክ ላይ ነው ራስ ቲያትር፣ ሀገር ፍቅር ምናምን በጣም ኢንተርቴን። አሁን እንትንን ታስታውሳላችሁ? ቲቪ ላይ ሳይኒ አሁን የምትመስል ሎሚ በወረብር ላይ አይታችኋል? እስኪ ማለት እንችላለን ሰባብረሽ አለ እስኪ ነው የሚወራው ቢወረውር ደረቅ መጣሁ
በዚህ በእኛ ዘመን ቢሆን ነው እንደዚህ ነው ወረውር ብላ እንትን ብትል ምን ያህል ፎሎወር እና ምን ያህል ቫይራል እንደሚሆን ያኔ ምንም በሌለበት ራሳችንን ከፍተን ነው የምናየው። ከነ ኮፍያው ከነ ቀሚሷ በጣም እና እነሱ ብቻ ያጣናቸው አርቲስቶች በዚህ አጋጣሚ በጣም ይስቡሻል ወደኋላ። እነ ማዲንጎ ልዩ ልዩ እኔ በቃ ማለት አንድ አርቲስት ሲሞት ማለት ነው የሆነ ጥበብ የተቀበረ እንደዛ ነው የሚሰማኝ። የእውነት አንድ ሰው እንደሞተ አይደለም ታስሉና ደስ የሚል ጊዜ ነበረ በጣም። እኔ አሁን እዮብን በጣም ነው የምወደውና እዮብ አሁን ያለ ጊዜው የሞተ ሰው ነው። ምክንያቱም በቃ ብዙ መስራት ይችል ነበር። እነ ማኪያ ሰውን በጣም ደስ የምትለኝ አርቲስት ነው። ባጭሩ የተቀጨች ማለት ነው። እና ያው አንዳንድ እያልን ብቻ ያጣናቸው ነው በጣም። እና የድሮ ዘፈኖች ከመወደዳቸው የተነሳ ድጋሚውን ላይ ይሰራሉ አይደል? አሁን ታስታውሳለህ? ለምሳሌ የጥላሁን ገሰሰ ሙሉ የተሰራው የቅብብሉ ዘፈኖች በብዛት ቲጂ አሁን ለምሳሌ አመልማልና ነዋል ሸጊት ሐረር ላይ ሲለው ሙዚቃ ድጋሚ ተሰርቷል። ታዲያ በጣም ኢንተረስቲንግ የሆነ ሙዚቃ ነው። ሸጊት ከሐረር ናት የሚለው ሸዋን አቋርጬ ማሪቱን አሁን እንዴት አድርጎ እንደሚዘፍነው እሱ እኮ ተሰጥቶ እግዚአብሔር የሰጠው የሚገርም ችሎታ ያለው ልጅ ነው። እሱ ምንም እሱ የተጨበጨበለት ጀግና ነው። የበፊቶቹን ያስታውሰናል። ማሪቱ ስትሉ ማሪቱ ታልሰራ መጣሁ አልሆነም ቸኩዬ ታልሰራ። እሺ የጅማ ልጅ እንደመሆኔ ከጅማ አዲስ አበባ ነው የመጣሁት ማለት ከአዲስ አበባ ጅማ ጋሮ ድረስ ሽምግልና ተልኮልኝ የሚዘፈንልኝ ዘፈን እንደው ቤተሰቦቼ ብቻ አይደሉም፣ ያው እነሱም ጅማ ላይ የሚለውን ዘፈን ነው የሚዘፈንልኝ ማለት ነው። ከጊቤ ባሻገር ከጊቤ ባሻገር አለችኝ አንድ ሰው ልቤ ወደ ጅማ ስታመላልሰው ከጊቤ ባሻገር ጀባ ብላኝ ቡናማ ብታቀምሰው እግሬ ወደ ጅማ ሱሳን መላለሰው እንግባይ መች ሆይ ቤትሽ ጅማ ነው።
ባለቤቴ በጣም ብዙ ጊዜ የሚጋብዘኝ የኤፍሬም ታምሩን መታደል ነው የሚለው። እስኪ ዳይሬክተራችን መታደል ነው ለኔ አሃ ምን አጥቼ። በዚህ አጋጣሚ የሚያልፈኝ ዘፈን እንደሌለ ነው የምታዩት። ቆንጆ ሰው አግኝቼ ተዘግቼ በተባረከ ቀናችን ውብ አግኝቼ መታደል ነው ለኔ አጋጣሚ ውድ ባለቤቴ በጣም አመሰግናለሁ። ሰው አግኝቼ እኔ ደግሞ የማህሙድ የመጀመሪያ ግንኙነት የፍቅር ወጥመድ ነሽ የፍቅር ወጥመድ ነሽ ካጣሁኝ በምን ሰበብ ልጥላሽ? የፍቅር ወጥመድ ነው መላ ሁሉ ገላሽ። ምክንያት አጣሁኝ በምን ሰበብ ልጥላሽ? በዓይንሽ እንዳልጠላሽ ፈራሁኝ ያየኛል በሚያፈልቀው ጨረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ ነጣ ከነጥላው ከነወፎቹ እና በነገራችን ላይ እውነት ነው። ምክንያታችን ነው እስካሁን አጨላሽ እግዚአብሔር ያረጋል። አሜን። ምርጥ ዘፈን ወይኔ ደርባባ ደርባባ ስትይ አስታውስሻለሁ። አንቺ ነሽ የጋበሽው መሰለኝ ደርባባና። እስኪ ባሎቻችን የጋበዝነውን እሸት በላሁ እንጂ ከማትጠቀመው ከቆንጆ ልጅ ደጄ ተቃጠለ ሎሚ ተበላ። አንቺ ሳይጋበዝ እውነት ለመናገር እኔ ጋበዘኝ ዘፈን አላስታውስም። እውነት አሁን አላስታውስም። እኔ ግን የጋበዝኩት ዘፈን ያው አድማጭ እኔ ባለቤቴ በነገራችን ላይ ግጥም በመረጃ ማቅረብ ይችላሉ። ዜማ ይወዳል እንጂ ግጥም ኔፕ ነው የለም። ግን እኔ ምስስቅ ይላል አድማጭ ማለት እንዴት ልንገርሽ፣ ማድመጥና ይሄ እዛው ኦን ታይም ነው እንጂ ግጥም አይዝም። ሲመሰጥ ጊዜው ሲመሰጥ በቃ ቲጂን ይዞ ነው። አሁን ቲጂ ልክ እስኪ እንዴት እንደሚመሰጥ ሙዚቃውን ሲሰማ በሰዓቱ አብሮ እንትን ይላል እንጂ አሁን አንድ ጊዜ እንትን አድርገን ታስታውሳላችሁ? የሆነ በዓል ዛፍ ላይ ወጣው ምናምን ታዩ እንደ ኬሪዮኪ ነገር አዘጋጅተን ዝፈን ተብሎ ግጥሙ ብቻ ነበረ እና ዜምንትን ሙዚቃው ነበርና
ካለም ግጥሙን ነው ዜማው እንትኑ ካለማውቁ የተነሳ ማለት ነው በአዝማቹ ግጥም እስከ መጨረሻ ነው የጨረሰው። እሱ ደግሞ አለ ቪዲዮ አለን እንደውም እና የጋበዘኝን እንትን አለ። እኔ ግን የጋበዝኩት የኔ ጸይም ውበት የሚለውን የሚካኤል በላይነህን ጋብዣለሁ። ዜማውን አሁን ይመስል ሲከፈትልን ይኖራቸዋል። እንኳን ኖረሽልኝ ደስ እያሰኘሽ ይኸው ነው እንግዲህ ብዙ ወደኋላ ውስጥ ወሰደን አይደል? ደስ የሚል ጊዜ። በነገራችን ላይ እነዚህ ወደኋላ እኮ ማውራት ያድሳል። እውነት ነው። አሁን ለምሳሌ በዚህ በበጋ የሚለውን እኔ በጣም ነው የምወደው። ልጆቼ ጋር እኔ እንኳን ሀገሬ በዛ በበጋ በዛ በበጋ ዜማው ይቆየን። ቆይ ግጥሙን እኔ በጣም እንስስኛ ጠፍቶ እጮኛ ጠፍቶበት ሊፈልጎት ነው ማለት ነው። ሰው ቤት ገባ ልጅቷን አያት ተከናንባ ነው ደግሞ ብዙ ተጉዘው የወደደችው ወደዳት ይዟት ጠፋ። ይሄ ሌሊት ደግሞ አባይ ደረሱ። በጣም ከቦላ ለመሻገር ሲሞክሩ ግን ማለት የሆነ አንቺ ስብስብ ነገር አያደርግም ማለት ለህፃናት እንዴት ነው? ይሄማ ለህፃናት ሰጠው ዜማው ስለተመቸ ነው እንጂ ግን ህፃናት ናቸው እንትን ግጥሙ። አሁን ደግሞ ህፃናቶች ናቸው እኮ ዜማው ሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳርሽን ፈቶ ልሰድሽ አለኝ። ግን አሁን ለቲያው በዚህ ዘመን ለማለት አይሆንም። እና እንደዚህም አይነት ግጥሞች አሉ። በጣም ደስ የሚሉ ግጥሞች አሉ። የአሁን ሙዚቃዎች ሳክ በቅርብ እስኪ በጣም ቀውፍ ትሉለት ያው እኔ በበኩሌ ኦልዲስን አያስፈልግም። ኦልዲስን ይበልጥ የኦልዲስ አድናቂ ነኝ ነው እንጂ አሁንም ብዙ አሁን ለምሳሌ ራሄል ጌቱ እነ ዘቢባ ስለዚህ እነሱም ያው እንግዲህ አንድ ቀን ከዕለታት አንድ ቀን እንደዚሁ ነው ይወያዩበታል ማለት ነው። አይ ጥሩ ነው አለ። ግን ያው እኛ ይኖርበት ያላችሁበት ብዙ ትዝታይ ነበረ 90 ስለነበረ ብዙ ሙዚቃ አሁን እኔ ባዳምጥ ደስ የሚለኝ 90 ነው። አሁንም ቆንጆ ሙዚቃ ይሰሩ ብዙ ዘፋኞች በየዘመኑ ያው እንደየዘመኑ ጥሩ ዘፋኝ ገጣሚ ይመጣል። እንዴ እንትን ካሴት ምን እስኪ ያሳለፍ ካሴት ሲዲ VHS ሰራሽ ፍሎፒ ዲስክ ያስታውሳል። ኖርማሊ ኮምፒውተር ላይ ብቻ ነበር እሷም ሚሞሪ አለ። አሁንም አለ። ሸክላ ነው የሚባለው። ሸክላ ማራቱ ይላል። ሙዚቃ ማጫወት መጀመሪያ የነበረው ሸክላ ዘመን ደርሰናል እኛ። እሱ ነው ሲበጠስ በጥፍር ቀለም አልማዙን ሲጎት ሲል ምናምን ከሱ ቀጥሎ ሲዲ ከሱ ቀጥሎ ፍሎፒ ዲስክ ሸክላ በፊት ነበር። ከዛ VHS እኮ አለ። ኖርማሊ ግን እሱ ፊልም ብቻ ነበር የምናይበት። ማይካ ማጫወቻውም የለም። ግን ምንድነው እኔ ሳስበው አሁን
በፊት የካሴት ጊዜ መታ ጊዜ ማለት ነው። ቤትሽ ማለት እንዴት ይኖራል? ካሴት ማለት ታሪክ ይቀመጣል። ሲዲም ሲሆን ደግሞ የተቦጫጨረ እየተበላሸ ነበረ ማለት እንዲህ የምትነኪው ቅርሴ ብለሽ የሆነ ነገ ሰማዋለሁ ብለሽ አሁን ግን ምንድን ነው? እኔ ግራ እየገባኝ ነው። የሚዳስስ የሚጨበጥ ነገር የለም። አየር ላይ ነው ያለው እኮ አየር ላይ አለ እንጂ እንዲህ ማለት እንትን ብዬ ላስቀምጠው የምችው ነገር የለም። ይሄን እኮ ካሴት እንትን ሌቭሉ ራሱ ማስታወሻ ነበር። ኢቭን የዘፋኞቹ ሌቭል ላይ የሚሰራ እንጂ ፎቶአቸው እንጂ ፎቶ ዘመኑ ምንሽ ግጥምሽን እያነበብሽ አብረሽ ትይ ነበረ። ፎቶአቸው ራሱ ሚሞሪ ነበር እንጂ ፎቶአቸው በጣም ሲሆን እንትን ካሴት ሲሆን ኢቭን ካሴቶቹ ራሱ ከዘመን የሆነ የአጻጻፍ የቦልዲንጉ ምናምን ራሱ የፎቶ ወይም ብላክ ጎፈሬው ምኑ በቃ ስታይሉ ይሄ ረጅሙ ኮሌታ እኔ ያበጥራለሁ አንቺ ተዋጊልኝ በድጋሚ ተሰጣጣ ደስ የሚል ጊዜ ነበረ። ገጣሚዎቻችንን ዘፋኞቻችንን ስማች እንጂዬ እውነት ዛሬ ለየት ያለ ወደ ኋላ ወስደሽ ትውስታችንን የፍቅር ህይወታችንን የወጣት የልጅነታችን ጊዜያችንን እንድናስታውስ በቃ ወደዛ ወስደሽ ብቻ አዝናንተሽናል። እናመሰግናለን። በጣም እናመሰግናለን። እኔም ሀገሬ በስንት ዓመቴ ሀገሬ ደርሼ ተመለስኩ። በጣም እናመሰግንሻለን። ማን የመሰላችሁ ደግሞ በሶስቴ እኮ ነው አመላልሰሻል። አዎ ሶስቴ ነው። እንደ ዛሬው በእንትን ምናምን የሴቶች ጉዳይ ምንኮራብሽ አባላችን በኛ ጊዜ እንደዚህ ባለ የኔ ግን በሁለት የመጀመሪያ ቀን መጡ። ከዛ ያው እስቲ ያው እንደተለመደው ወንድሞች ከቤተሰብ ጋር እንማከራለን። መቼም ያቺ ጊዜ ምን ነበረች? ለምን እንዳሁኑ ጊዜ ጨረሰች ስላልሆነ ልጅነትም ስላለ እምቢ ይሉ ይሆንም ብለሽ ታስቢያለሽ እና ከዛ ደግሞ የተወሰነ በሁለተኛው ዙር ድግስ ተደግሶ ምናምን ዘመድ አዝማድ ተጠርቶ እንዳሁኑ ድንኳን ተጣላ አላልኳቸው። ዲኮር ተሰራ ይለስ ደስ የሚል ፕሮግራም ነበር። እሺ በጣም ደስ የሚል ትውስታ ነው ያነሳ ነው። በጣም ደስ የሚል ያሳለፍናቸውን ጊዜያቶች አስበናል።
አርቲስቶቻችንን በጣም እናመሰግናለን፣ እንወዳቸዋለን። ግጥም የሚጽፉት ቃላት የለኝም። በተለይ የበፊቱ እኔ በፊቱ አድማጭ ስለሆንኩ ማለት ነው እና በህይወት ያሉትንም እግዚአብሔር ይስጥልን፣ በጣም እናመሰግናለን፣ በጣም እንወዳቸዋለን። ያለፉትንም ደግሞ ነፍስ ይማርልን፣ ነፍሳቸውን በአጸደ ገነት ያኑርልን ለማለት እንወዳለን። አድማጮቻችንም ተመልካቾቻችንም ያላችሁን አስተያየት በዚህ ዙሪያ ብትሰጡን፣ ብታበረታቱን፣ ኮመንት ብታደርጉልን። የእናንተ ደግሞ እይታ እንዴት ነው? በድሮ ሙዚቃዎቻችን ላይ በአሁኑ ሙዚቃዎቻችን ላይ እኛ አሁን እንደ ሙዚቃ ኤክስፐርት ሆነን ሳይሆን ከኛ እይታ አንግል ከኛ ካለችን ከመስማት ከራሳችን እውቀት ነው እንጂ ትንተናውን ለሙዚቃ ባለሙያዎች ትተነዋል እና በጣም እናመሰግናለን። የኛ እይታ ተመልካቾቻችን እያበረታታችሁን ኮመንት እያደረጋችሁልን በቀጣይ ደግሞ በምን ዙሪያ ብንወያይ ደስ እንደሚላችሁ የጻፋችሁልን እንድታበረታቱን እላለሁኝ። አመሰግናለሁ። በዚህ አጋጣሚ ደግሞ ከካሜራ ጀርባ የሆኑ በፊልም በሙዚቃ ከካሜራ ጀርባ ያላችሁ የባለሙያዎቻችን በጣም በጣም ከልብ እናመሰግናለን። ብዙ ነገር አይባልላቸውም። ካሜራ ለፊት ለሚታዩት ትልቅ አስተዋጽኦ የሚያደርጉት እነሱ ናቸው እና እናመሰግናለን። ባለሙያዎቻችንን ከልብ በጣም ብዙ ጊዜ ወስደው የራሳቸውን ነገር ሰውተው ነውና እንደዚህ በጣም ጥሩ ነገር የሚሰሩልን ከልብ ለማመስገን እንወዳለን። እናመሰግናለን። ያው እንግዲህ ሁላችሁም ብላችሁታል። ባለሙያዎቻችን ተጨንቀው ተጠብቀው ለእኛ ለማስደሰት ምን ያስፈልጋል፣ ምንድን ነው ምን የሚያስጨንቃቸው ይችላል የሚለው ነገር ተጨንቀው ስለሚሰሩልን ከልብ እናመሰግናለን። ሂጅን እንዳልሽው ያሉትንም ሂጅን ያለን ለሁላችሁም ባለሙያዎች ይህ የኛ